የጨረታ ወረቀት በመስጠትም ይሁን ኢንፎርሜሽን በማቀበል የምትሳተፉ ሰዎች አሁን 100% ኢትዮጵያውያን ስለሆናችሁ የኢትዮጵያን ጥቅም ለተወሰነ ነገር ብላችሁ አሳልፋችሁ ከሰጣችሁ የጊዜ ጉዳይ ካልሆነ በስተቀር በእያንዳንዱ ሀገር በዚህ ተሳትፎ በሽያጭ ውስጥ የሰረቁ ሰዎች ይታወቃሉ። እኔም አንዳንዶቹን አውቃቸዋለሁ። ሳውት ሱዳን ማን የመንግስት ሀብት ሽጦ ሀብታም እንደሆነ በስም ልናገር ይችላል። የሚደበቅ ነገር አይደለም። አንደኛ ብሩ ትልቅ ነው። ሁለተኛ ቶሎ የሚቀያየር ነገር አለ። ይታያል፣ የሚታይ ነገር ነው። አደራ ምላችሁ ነገር በተቻለ መጠን ከሌብነት የጸዳ የኢትዮጵያን ሕዝብ የማያሳፍር የምንፈልገውን ነገር የሚያሳካ ስራ ለመስራት ጥረት አድርጉ። ሰዎች ናችሁ። የሚያታልሉ ሰዎች ሊኖሩ ይችላሉ። ግን ትንሽ ጸና ብሎ ውስጥን አሸንፎ ይሄንን ፈተና ማለፍ ያስፈልጋል። ይሄ እያንዳንዱ ግለሰብ የሚወስነው ውሳኔ ነው። በፖሊሲ በህግ በአዋጅ አይደለም። እያንዳንዱ የሚሳተፍ ሰው አልሰርቅም የዚችን ሀገር ሀብት እኔ ብሰርቅ ብዙ ጉዳት ይደርሳል ብሎ መወሰን አለበት። ያን እንድታደርጉ መንግስት ይጠይቃልም ይጠብቃልም። ህዝቡም በአይነ ቁራኛ እንደሚያይ ተስፋ አደርጋለሁ። እንግዲህ ውጤቱ መጨረሻ ላይ የሚታወቀው ሌብነት አለበት ወይስ የለበትም፣ የተሳተፉ ሰዎች ታማኝ ነበሩ አልነበሩም የሚለው አጠቃላይ ሂደቱ ካለቀ ነው። እስካሁን 2 ዓመት ስንፈራ ስንሰበስብ ስንወያይ ቆይተናል። እየተወያየ መቀጠል ስለማንችል አሁን በፍጥነት ወደ ዋናው ስራ ቢገባ ጥሩ ስለሚሆን ባለፈው 1 ወር ተኩል ገደማ ያጓተትኩት ለዚህ መድረክ ብዬ ነው። አሁን ለዚህ ፐርፐዝ የተቋቋማችሁ ሰዎች በማክሮ ሌቭል ያለው ቲምም አድቫይዘሪ ካውንስሉን ኮንሰልት እያደረገ ቀጣይ ስራ ቢሰራ ይሻላል። የጨረታ ወረቀት በመስጠትም ይሁን ኢንፎርሜሽን በማቀበል የምትሳተፉ ሰዎች አሁን 100% ኢትዮጵያውያን ስለሆናችሁ የኢትዮጵያን ጥቅም ለተወሰነ ነገር ብላችሁ አሳልፋችሁ ከሰጣችሁ የጊዜ ጉዳይ ካልሆነ በስተቀር በእያንዳንዱ ሀገር በዚህ ተሳትፎ በሽያጭ ውስጥ የሰረቁ ሰዎች ይታወቃሉ። እኔም አንዳንዶቹን አውቃቸዋለሁ። ሳውት ሱዳን ማን የመንግስት ሀብት ሽጦ ሀብታም እንደሆነ በስም ልናገር ይችላል። የሚደበቅ ነገር አይደለም። አንደኛ ብሩ ትልቅ ነው። ሁለተኛ ቶሎ የሚቀያየር ነገር አለ። ይታያል፣ የሚታይ ነገር ነው። አደራ ምላችሁ ነገር በተቻለ መጠን ከሌብነት የጸዳ